በዚህ ጥያቄ the second and the fifth terms of a geometric progression are -1/2 and 1/16 respectively ይለናል። ምን ማለት ነው? አንድ ጂኦሜትሪክ ፕሮግሬሽን አለ። የዛ ጂኦሜትሪክ ፕሮግሬሽን ሁለተኛው ተርም እና አምስተኛው ተርም -1/2 እና 1/16 ናቸው ይለናል። what is the sum of the first 8 terms of the sequence? የዚህ ጂኦሜትሪክ ሲኩዌንስ የመጀመሪያዎቹ የ8 ተርሞች ድምር ስንት ነው ብሎ ነው የሚጠይቀን። እንዴት እንደምንሰራው አብረን እናያለን። መጀመሪያ ጊቨን እናወጣለን። ጊቨን ማን ሰጥቶናል? ሁለተኛው ተርም g2 -1/2 ነው ብሎ ሰጥቶናል። አምስተኛው ተርም g5 ደግሞ 1/16 ነው ብሎ ሰጥቶናል። ምንድነው የጠየቀን? the first 8 terms of the sequence ኤሴት ነው የጠየቀን። የመጀመሪያዎቹ የ8 ተርሞች ድምር ነው የጠየቀን። ይሄንን እንፈልጋለን። ሶሉሽን ይሄ ጂኦሜትሪክ ሲኩዌንስ ነው። ፓርሻል ሰም ኦፍ ጂኦሜትሪክ ሲኩዌንስ የምንሰራበት ፎርሙላ ደግሞ ማን ነው? ኤስኤን ኢኳልስ ኤ ኢንቱ 1 ማይነስ አር ሬይዝ ቱ ኤን ዲቫይድድ ባይ 1 ማይነስ አር። የፓርሻል ሰም ፎርሙላችን ይሄ ነው ለጂኦሜትሪክ ፕሮግሬሽን ማለት ነው። ስለዚህ ይሄንን ኤሴት ኢኳልስ አድርገን ሶልቭ ለማድረግ ማን ያስፈልገናል? ኤ ፈርስት ተርም ያስፈልገናል። ኮመን ሬሾ አር ያስፈልገናል። ይሄንን እናውቃለን። ስምንተኛው ተርም ነምበር ኦፍ ተርም አድ ማድረግ የምንፈልገው 8 ስለሆነ ይሄንን 8 አድርገን እንሰራለን። አሁን ኤን እና አርን ሶልቭ ካደረግን በኋላ እነሱን እዚህ ውስጥ ፕላጊን አድርገን ነው የምንሰራው ማለት ነው። ከዛ በፊት አንድ ማወቅ ያለብን ነገር ምንድነው? ናሽናል ኤግዛም ላይ የሚሆን የትኛውም ኤግዛም ላይ እንደዚህ ሁለት የተራራቁ አይነት ተርሞች ይሰጡናል። ለምሳሌ እዚህ ጋር እንደተሰጠን g2 እና g5 ጂኦሜትሪክ ፕሮግሬሽን ላይ ሊሰጡን ይችላሉ። ሌላም ደግሞ ለምሳሌ g10 እና g19 ሊሰጡን ይችላሉ። እነዛ ሁለት የተራራቁ ተርሞች ተሰጥተውን ኮመን ሬሾውን እና ፈርስት ተርሙን ፈልጉ በምንባልበት ጊዜ ወይም መፈለግ ቢያስፈልገን ምንድነው የምናደርገው? የጂኦሜትሪክ ሲኩዌንስ ጀነራል ፎርሙላውን እንጽፋለን። የጂኦሜትሪክ ሲኩዌንስ ጀነራል ፎርሙላው ማን ነው? gn equals g1 times r raised to n minus 1። ጀነራል ፎርሙላውን ከጻፍን በኋላ የተሰጡንን ተርሞች እዚህ ውስጥ ከተን ሳይመልታኒስሊ ሶልቭ እናደርጋለን g1 እና r ለማግኘት። መጀመሪያ g2ን ከተን እንስራ። g2 equals g1 አናቅም፣ g1 times rንም አናቅም፣ r raised to 2 minus 1። ምክንያቱም ኤናችን ነምበር ኦፍ ተርማችን እዚህ ጋር ሁለት ስለሆነ ማለት ነው፣ ሁለተኛው ተርም ስለሆነ። ይሄ ማለት g2 ማን ነው እዚህ ጋር -1/2 ኢኳልስ g1 ታይምስ r raised to 2 - 1 ማለት r raised to 1 ነው። r raised to 1 ማለት ራሱ r ስለሆነ ማለት ነው። አሁን ለg5 ሶልቭ እናድርግ። g5 ኢኳልስ g1 ታይምስ r raised to 5 - 1። ይሄ ማለት g5 ማን ነው እዚህ ጋር 1/16 ኢኳልስ g1ን አናቅም፣ r raised to 5 - 1 ማለት 4 r raised to 4። አሁን እነዚህን ሁለት ኢኩዌሽኖች አግኝተናል። ስለዚህ እነዚህን ሳይመልታኒስሊ እንሰራለን g1ን እና ኮመን ሬሾ rን ለማግኘት። አሁን ይሄንን ሪራይት ስናደርገው መጀመሪያ ለአሰራር እንዲቀለን ይሄ ማለት ይሄንን ክሪስ ክሮስ እናደርገው -1 ኢኳልስ 2 ታይምስ g1 ታይምስ r። ይሄ ማለት ነው ክሪስ ክሮስ አድርገን ነው ለአሰራር እንዲቀለን። ይሄንንም በተመሳሳይ ክሪስ ክሮስ እናደርገው 1 እዚህ ጋር ይቀራል። 1 ኢኳልስ 16 ታይምስ g1 ታይምስ r raised to 4። ይሄንን እንደዚህ ከሰራን በኋላ ለg1 እና ለg5 ሶልቭ ስናደርግ ምንድነው የምናደርገው? -1/1 ኢኳልስ 2 ታይምስ g1 ታይምስ r ኦቨር 16 ታይምስ g1 ታይምስ r raised to 4 አድርገን እንሰራለን። ያ ማለት ይሄንን ሳይመልታኒስሊ ስንሰራው -1/1 ያው -1/1 ማለት 1 ነው። እዚህ ጋር ቪዥዋላይዝ ለማድረግ እንዲቀለን ነው። ኢኳልስ 2 ታይምስ g1 ታይምስ r divided by 16 times g1 times r raised to 4
ይሄን እንደዚህ ካደረግን በኋላ ምን እናገኛለን? -1/1 ማለት -1 ነው። -1 ኢኳልስ እዚህ ጋር ጂ1 በጂ1 ይጣፋል። ማን ይቀረናል? 2/16 ታይምስ r/r⁴ ይቀራል። ይህንንም ስናቃልለው በ2 በ2 8 ይሆናል። ስለዚህ 1/8 ታይምስ r ዲቫይድድ ባይ r⁴ ማለት ደግሞ 1/r³ ነው። ስለዚህ ይሄ አጠቃላይ ምን ይሆናል? 1/8 r³ ይሆናል። ይሄ ማለት ይሄንን እዚህ ጋር እንቀጥለው -1 ኢኳልስ 1/8 r³ ማለት ክሪስ ክሮስ እናደርገው -1 ታይምስ 8 r³ ይሆናል ኢኳልስ 1 -1 ታይምስ 8 r³ ማለት -8 r³ ማለት ነው። ስለዚህ እኛ የምንፈልገው r ነው። ስለዚህ r³ ለብቻው ለማስቀረት ኦቨር -8 ኦቨር -8 እናደርጋለን። ኦቨር -8 እዚህ ጋር ኦቨር -8 -8 በ-8 ይጣፋና r³ ኢኳል ስንት ይቀራል? እዚህ ጋር -1/8 ይቀራል። አሁን r ነው የምንፈልገው። ስለዚህ rን ብቻውን ለማስቀረት እዚህ ጋር ኪዩብ ሩት ኦፍ r³ ኢኳልስ ኪዩብ ሩት ኦፍ -1/8 እናደርጋለን። ይሄ ማለት እዚህ ጋር ኪዩብ ሩት ኦፍ r³ ኢኳልስ ኪዩብ ሩት ኦፍ -1/8 ይሄ ማለት ኪዩብ ሩት ኦፍ r³ ማለት r ኢኳልስ ኪዩብ ሩት ኦፍ -1/8 ማለት -1/2 ይሆናል ማለት ነው። አሁን ኮመን ሬሾአችን -1/2 አገኘን። ስለዚህ ይሄንን ካገኘን በኋላ ቀጥታ የምናደርገው ምንድነው? ከነዚህ ከሁለቱ ኢኩዌሽኖች ውስጥ አንድ ውስጥ rን እንከትና ለጂ1 ሶልቭ እናደርጋለን። አሁን rን ኢኩዌሽን ውስጥ እንክተተው። ማን አለን? -1 ኢኳልስ 2 ታይምስ ጂ1 ታይምስ r እዚህ ጋር ማን አግኝተናል? -1/2 ይሄንን ክሪስ ክሮስ በምናደርግበት ጊዜ ይሄ ማለት ይሄንን ሲምፕሊፋይ እዚሁ ስናደርገው 2 በ2 ይጠፋል። -1 በ-1 ይጠፋና ማን ይቀራል? 1 ኢኳልስ ጂ1 የፈርስት ተርማችን ቫልዩ እዚህ ጋር 1ን በዚህ መልኩ እናገኛለን። ቀጥሎ የምናደርገው ምንድነው? ኮመን ሬሾ አግኝተናል፣ ፈርስት ተርም አግኝተናል። ስለዚህ ቀጥታ እዚህ ውስጥ ፕላግ አድርገን ለኤስ8 ሶልቭ ማድረግ ነው። ስለዚህ ይህንን እዚህ ጋር ስንሰራው ኤስ8 ኢኳልስ ፈርስት ተርማችን ማን ነው? 1 ታይምስ 1 ማይነስ r እዚህ ጋር ማን አግኝተናል? -1/2 ሬዝ ቱ ይሄናችን ማን ነው? ነምበር ኦፍ ተርማችን 8 ነው። ሬዝ ቱ 8 ዲቫይድድ ባይ 1 ማይነስ r እዚህ ጋር ሆነ ማን ነው? -1/2 ይሄ ማለት 1 ማይነስ ብራኬት -1/2 ሬዝ ቱ 8 ማለት ፖዚቲቭ ይሆናል። ምክንያቱም ማንኛውም ኔጌቲቭ ቁጥር ኢቭን ኤክስፖነንት ካለው የሚመጣው ቫልዩ ፖዚቲቭ ስለሆነ፣ ስለዚህ እቺ ኤክስፖነንት ሁለቱንም 1 ሬዝ ቱ 8 2 ሬዝ ቱ 8 አድርጋል ለሁለቱም ኢንዲቪጁዋሊ እንደ ኤክስፖነንት መሆን ትችላለች። ስለዚህ 1 ኦቨር ሬዝ ቱ 8 ማለት 1 ዲቫይድድ ባይ 2 ሬዝ ቱ 8 ማለት ደግሞ 256 ይሄ እንደዚህ ይሆናል። ዲቫይድድ ባይ 1 ማይነስ ኢን ዘ ብራኬት -1/2 ማለት 1 ፕላስ 1/2 ይመጣል። 1 ፕላስ 1/2 ይሄ ማለት 1 ማይነስ 1/256 ማለት ክሪስ ክሮስ እናደርገው 256 ማይነስ 1 ኦቨር 256 ይመጣል። ይሄ ማለት 256 ማይነስ 1 ኦቨር 256 ይሄ እንደገና 1 ፕላስ 1/2 ማለት
the whole over 3/2 ይሆናል። ይሄንን እንደዚህ ካገኘን በኋላ ይሄ ማለት ነው 256 ማይነስ 1 ማለት 255 ዲቫይድድ ባይ 256 ኦቨር 3/2 ማለት ሪራይት ስናደርገው ታይምስ 2/3 ማለት ነው። ታይምስ 2/3 ይሄ ማለት ነው። ኤሌመንተሪ ላይ እንደተማርነው ይሄንን በዚህ መልኩ ሪራይት ማድረግ እንችላለን። እዚህ ጋር S8 ነው እየፈለግን ያለ ነው S8። ስለዚህ ይሄ ምን ይሆናል 255 ኦቨር 256 ታይምስ 2/3 ማለት 256ን በ2 ስናቃልለው 128 ይመጣል። ይሄንን በ3 1 255ን በ3 ስናቃልለው ደግሞ 85 ይመጣል። ስለዚህ የመጨረሻ መልሳችን 85 ዲቫይድድ ባይ 128 ይሆናል ማለት ነው። ይሄ ማለት እዚህ ስቴትመንቱ ላይ የሰጠን ሲኩዌንስ የመጀመሪያዎቹ 8 ተርምስ ድምር ነው ማለት ነው። የመጨረሻ መልሳችን እንደዚህ አድርገን መስራት እንችላለን። ጥያቄ አስተያየት ካላችሁ ኮሜንት መስጫው ስራ አስቀምጡልን። በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ አድርጉ። ዲስክሪፕሽን ስር የቴሌግራም ቻናላችንን እንዲሁም በርካታ ጥያቄዎች የምንለቅበት የዌብሳይታችንን ሊንክ ከዚህ ቪዲዮ ስር እናስቀምጥላችኋለን። እዛ ውስጥ እየገባችሁ መለማመድ ትችላላችሁ። ለዛሬ ያዘጋጅንላችሁ ቪዲዮ ይህንን ይመስላል። ሰላም።